ኦንላይን ለቅሶ ተቀምጫለሁ። ድረሱ ለቅሶ ሪፕ በሉልኝ፣ ሁላችሁም ሪፕ በሉልኝ። ከስር ሪፕ ሄርሜላ ሪፕ። እስቲ ቆሎ ያዙ፣ ቆሎ ያዙ ወገኖች፣ ያዙ። ለቅሶ ነው ዛሬ፣ ለቅሶ ነው። ቆሎ ያዙ ወገኖች፣ ቆሎ ያዙ። ለቅሶ ነው ዛሬ ለቅሶ ነው። ሄርሜላ እኔ ሞትኩልሽ። ሄርሙዬ ሄርሜላ ነይ ጉድሽኒ አይገባሽም። ምን ብዬ ነበረ? ሄርሜላ ታለቅሳለች ብዬ አልነበረም ወይ? አላልኳችሁም? እኔ አሰሙኝም እንጂ። ወይኔ ሄርሙዬ ሄርሜላ ሰውየው ከፍቅር ጋር ያልጨረሰው ጉዳይ አለ እኮ ብዬ ነግሬያችሁ ነበረ። አሰሙኝም እንጂ። ኧረ ስሙኝ። ወይኔ ኧረ ሳቅኛለሁ። መኪና ውስጥ ያት እቺ ማነች? እቺ ልጅ ማነች? ንገሩኝ እስኪ። ማነች እቺ ልጅ? ንገሩኝ። እቺ ልጅ ማነች? ምን ብዬ ነበረ? ተናግሬ ሳልጨርስ ሳምንት እንኳን ሳይሆነኝ ይኸው የትናንትናውን ቪዲዮ ይሁ፣ ከትናንትና በፊት የነበረውን ቪዲዮ ይሁ፣ ከዛ በፊት የነበረውን ቪዲዮ ይሁ። ምን ብዬ ነበረ? እኔ እኮ ነብይ በሉ ከፍቅር ጋር ያልጨረሰው ነገር አለ። አብርሃም የቃቃ ዛሬ ለቅሶ ተቀምጫለሁ። ዛሬ ሀዘን ላይ ነው። አልፈልግም ብላለች። ታውቋለች ባህሪው። ሲልከሰከስ በየመንገዱ ሲልከሰከስላችሁ ይኸውላችሁ። እግዚአብሔር እዚህ ጋር እንግዲህ ተመልክቷት ፍቅር ናት። ይሄ እንግዲህ እዚህ ጋር አብርሽ ይኸውላችሁ። አብርሽዬ አብርኳ ወይኔ ተመልከቱ፣ ብቻ ተመልከቱ ጋይስ። እኔ ፍቅርን ጠርጥሯት ብዬ አላልኳችሁም? ሩታ ከቤት ስትወጣ ከቤት ተወጣች ጊዜ አልተናገርኩም? ፍቅር ሆን ብላ ነው ይህን ነገር እያደረገች ያለችው። ሩታ ጥላት ስትሄድ ከአብርሽ ጋር ልጀምር ያሰበችው ነገር አለ ብዬ አልተናገርኩም? አላልኩም? ብያለሁ አይደል ጋይስ? ብያለሁ እኮ ተናግሬያለሁ። አሰሙም ሰው ዛሬ ከሄርሜላ ጋር ለቅሶ ኦንላይን ለቅሶ ተቀምጫለሁ። ድረሱ ለቅሶ ሪፕ በሉልኝ፣ ሁላችሁም ሪፕ በሉልኝ። ከስር ሪፕ ሄርሜላ ሪፕ። ቆሎም እየበላን ነው። ሪፕ ሄርሜላ ሪፕ። ሰውየው አብርሃም የሚባል ሰውዬ ለሩታ አልበጀ ይበጀኛል ብለሽ የሰው ባል ቀማሽ ራስሽ። ይኸው በአደባባይ መኪና ውስጥ ቦታ እንኳን ቢመርጡ ዞር እንኳን ቢሉስ ዞር እኮ ይባላል። የአባት ነው ዞር ተብሎ አልጋ ቤት ምናምን እኮ መሄድ እኮ ይቻላል። ዞር ተብሎ አደባባይ ላይ እናቴ ይኸው ለቅሶ ነው ቁጭ ያልኩት። ሄርሜላ ቻዩ እናቴ። ጋይስ ይህን ቲክቶክ ላይ ዛሬ ቫይራል ነው የምንሆነው። ዛሬ ቫይራል ኤቭሪባዲ ቲክቶክ ላይ ልቀቁት ይህን ለቅሶ። ወይኔ ሄርሜላ ድረሺ ሲልከሰከስ ተያዘ በአደባባይ ባልሽ። የሰው ባል ቀምተሽ የሚበረከት መስሎሽ ነበር ወይ? እግዚአብሔርን ከመኪናው ስትወጣ ዝም ብላችሁ ብቻ ተመልከቷት ማለት ነው። ቆይ ሩታ ሄርሜላ ድረሺ። ዘንድሮ እናንተ ታዋቂ ሰው ከማፍቀር እና ትንሽ ንብረት ያለውን ሰው ከማፍቀር ሄዱ ቆሞ መቅረት ይሻላል። እግዚአብሔርን እዚህ ጋር እንግዲህ ተመልከቷት ፍቅር ናት። አዎ ቆሞ መቅረቱ ነው የሚሻለው። ጋይስ የምር እያለቀስኩ ነው በሳቅ ማለት ነው። የተናገርኩት ነገር ስለሆነ ደስ ብሎኛል። የምር የተናገርኩት ነገር አብርሽ ነው። ተመልከቱ። ኧረ ወይኔ አሁን ምን ትለዋለህ? ምን ብለህ ታስተባብለዋለህ? ሲልከሰከስ ተያዘልሽ። ሄርሜላ ነይና ጉድሽኒ። ይኸውልሽ ጫካ ውስጥ ያው እንዲህ ደህና ቦታ እንኳን ውዶች አይንሽ ነው በሉኝ። እዚህ ጋር አብርሽና ፍቅር መኪና አይንሽ አይደለም